የዞን ከፍተኛ አመራሮች የወረዳ አመራሮችና የመከላከያ አመራሮች በፌዴራል ከተማ የተከናወኑ የኮብል ልማት ስራዎችንና በአመደ ልጅ አግባ ቀበሌ በአልማ የተገነባውን የአባ ውሃ ትምህርት ቤት ጎበኙ። መራቤቴ ወረዳ ሚያዝያ 28 2017 ዓ.ም በሰሜን ሸዋ ዞን በመራቤቴ ወረዳ የዞን ከፍተኛ አመራሮች የወረዳ አመራሮችና የመከላከያ አመራሮች በፌዴራል ከተማ የተከናወኑ የኮብል ልማት ስራዎችንና በአመደ ልጅ አግባ ቀበሌ በአልማ የተገነባውን የአባ ውሃ ትምህርት ቤትን ጎብኝተዋል። የልማት ስራዎቹ ተጠናክረው የሚቀጥሉ መሆናቸውን የተገለጸ ሲሆን በልማት ስራዎቹ ማህበረሰቡ በጎ የሰላም ተግባሩን አጠናክሮ እንዲቀጥልና የልማትና የመልካም አስተዳደር ችግሮች እንዲፈቱ ማህበረሰቡ ከመንግስት ጎን ሊቆም እንደሚገባም ተገልጿል።